አንድ ጓደኛችን ቅርብ ጊዜ ስልክ ይገዛል። ከመንገድ ላይ ነው ያገኘው። ሲያየው ጥሩ ስልክ ነው። አይፎን 13 ፕሮ ማክስ ስልክ ነበር። ቅዳሜ ዕለት ነው የገዛው። ሰኞ ጠዋት ቢሮ በገባበት ቢሮ ቁጭ ብሎ ስራው በሚሰራበት ትልቅ ኤንጂኦ ውስጥ ሌባ ተብሎ ተያዘ። እንግዲህ የስልኩ ባለቤቶች ስልኩ የኛ ነው ይላሉ። እሱ ደግሞ እኔ ከሰዎች ገዝቼ ነው ይላል። ፖሊስ ጣቢያ ወስደውታል። ምን ሀፕን እንደሚያደርግ አናውቅም እንግዲህ እና እንግዲህ ይሄንን እንዴት አገኘ? እርግጥ እሱ ተሸውዶ ነው፣ ጓደኛችን ተሸውዶ ነው። ምክንያቱም ክፍት ሆኖ ስልኩን ፓስዋርድ የሌለው ስልክ ሲያገኝ የራሱ ነው ቸግሮት ይሆናል ብሎ ነበር ስልኩን በርካሽ ስላገኘ የገዛው። ስልኩ ግን የሰው የተሰረቀ ስልክ ነበር ማለት ነው። ስለዚህ የሸጡትለት ሰዎች ሰርቀው ነው ማለት ነው። አያውቃቸውም፣ መንገድ ላይ ነው ያገኛቸው። የስልኩ ባለቤት ግን ስልኬ የኔ ነው ብሎ አድራሻውን አፈላልጎ አገኘ ማለት ነው። እንዴት አገኘ ካላችሁኝ የአይፎን የሴኩሪቲ ፊቸሮች አሉ። አንዳንድ የሴኩሪቲ ፊቸሮች አይፎን ከባለቤቱ በቀር ብቻ ባለቤቱ ብቻ አክሰስ የሚያደርጋቸው ኤሪያዎች አሉ። እነዚህ ፊቸሮች አንዱ ይሄ ፋይንድ ማይ አይፎን የሚል ሴቲንግ አለ። እሱን አሳያችኋለሁ። ፋይንድ ማይ አይፎን የሚለው ሴቲንግ ስትገቡ ባለቤቱ ስልኩ የት እንዳለ የትም ይሁን ቻይናም ይሁን አውሮፓም ይሁን አሜሪካ ይሁን ያንን ሴቲንግ እስካልዘጋው ድረስ ስልኩን ያገኛል ማለት ነው። እና ጓደኛችን ምንድነው የሆነው? ፓስዋርዱ የስልኩ ፓስዋርድ ክፍት ሆኖ ሲያይ አይ በቃ የራሱ ነው ብሎ አምኖ ነው የገዛው። ስለዚህ ይሄ ፓርት ኢኔብል ሆኖ ወይ ክፍት ሆኖ ስለቆየ በዛ ገብቶ ሎኬሽኑን አግኝቶ ልጁ በስራ ቤት የገዛበት ቦታ ሌላ ነው፣ እሱ የሚሰራበት ቦታ ሌላ ነው። የስልኩ ባለቤት ያችን የሴኩሪቲ እንትን ክፍት አድርጓት ስለነበር ስልኩ የት እንዳለች ስላወቀ ቀጥ ብሎ መስሪያ ቤቱ ድረስ መጥቶ ስልኩን ተቀበለ። በኋላ ኤንዌስ ፖሊስ እንትን አድርጎ ያው ገዝቶ እንደሆነ እሱም አወቀ። ኤንዌስ ትንሽ ተጉላላና አንድ ቀን ምናምን ማረሚያ ቤት ብሎ ወደ ቤቱ ተመልሷል። ያው ከሰረ ማለት ነው። ምክንያቱም ባለቤቱ ስልኩ የእሱ መሆኑ ታወቀ፣ ስልኩን ወሰደ። ያው ይሄ ጓደኛችን ከሰረ ማለት ነው። ስለዚህ አይፎን ስልክ ስንገዛ አይፎን ስልኮች ላይ አይ ቲንክ ከ6 ፕላስ በላይ ያሉትን በሙሉ አይፎኖች የስልክ በምትገዙ ጊዜ ወይ በሚኖራችሁ ጊዜ አንድ ሴቲንግ አለ። ያን ሴቲንግ ክፍት በማድረግ ብትሰረቁ እንኳን የት እንዳለ ማወቅ ትችላላችሁ። ስለዚህ በሌላ ስልክ ትገቡና ያንን ስልካችሁን ማግኘት ትችላላችሁ ማለት ነው። አይፎን አንድ ጥሩ ነገር ብዬ የማስበው በዚህ ጊዜ ከእናንተ በቀር አይፎን ስልክ ተሰርቃችሁ ማለት ነው በአጋጣሚ አያርገውና ብትሰረቁ ከእናንተ በቀር ማንም ሰው እንዳይጠቀም ማድረግ ይቻላል። በቃ ስፔር ፓርት ነው የሚሆነው እንጂ ስልካችሁን ማንም ሰው እንዳይጠቀም እናንተ ከጣላችሁት ወይ ከተሰረቀ በኋላ ማንም ሰው እንዳይጠቀም ማድረግ ይቻላል። ስለዚህ እንዴት ነው ይሄ ነገር የሚሰራው፣ እንዴት ነው ይሄንን አክሰስ የምናገኘው የሚለውን አሁን በሚቀጥሉ ስቴፖች አሳያችኋለሁ። አብራችሁ ቆዩ። እሺ እንግዲህ ቀደም ብዬ እንደተናገርኩት መጀመሪያ ያው አይፎን ስልካችንን ለማስተካከል መጀመሪያ ሴቲንግ እንገባለን። ሴቲንግ ስንገባ እንዲህ አይነት ፔጅ ይመጣል። በአብዛኛው አሁን እያሳያችሁ ያለሁት ስልክ አጋጣሚ ሆኖ 6 ፕላስ አይፎን ነው። አብዛኞቹ ተመሳሳይ ባህሪ ስላላቸው ይህን ያህል አያሳስብም። በዚህ መሰረት ሴቲንግ ውስጥ እንገባለን። ከሴቲንጉ በኋላ ሰዎች የመጀመሪያ የምታዩት እቺን ትነኳታላችሁ ሁልጊዜ እቺ ፓርት ማለት ነው። እዚህ ውስጥ ገቡ። ከዛ ያሁን የኔ ስም ሎጊን ስላደረኩኝ በእኔ ስም እየመጣ ነው፣ ያሬድ ይላል። ከዛ ኢሜይል፣ ፓስዋርድ እያለ እነዚህ ዝርዝሮች ያመጣል። ስለዚህ መጀመሪያ ቢሆን ኖሮ አንድ ሰው ስልክ ሲገዛ አይፎን ሲገዛ ወይ ደግሞ ስልክ መጀመሪያ አይፎን ሲያገኝ እነዚህ ነገሮች ይሞላቸዋል። እዚህ ውስጥ ይገባና ለምሳሌ ስሙን፣ ስልኩን፣ ኢሜይሉን እንትን ያደርጋል። ፓስዋርዱን ሎጊን ያደርጋል። ያው ኢንተርኔት ማብራት አለባችሁ። እኛም እዛ ጋር ኢንተርኔት አብርቼ ነው ያለሁት። ከዛ ኢንተርኔቱ ከገባ በኋላ ወደ ውስጠኛው ክፍል እንትን እናደርጋለን ማለት ነው፣ እንገባለን። ከዛ እዛ ውስጥ ነው አጀስት የምናደርገው ማለት ነው። ልክ ስትገቡ እዚህ ጋር እንደምታዩት ኢሜይላችሁን፣ ተጨማሪ ኢሜይል፣ ሪከቨሪ ኢሜይል ማድረግ ይቻላል። የትውልድ ቀናችሁን ምናምን እነዚህን ከሞላችሁ ከዛ እንትን ያደርጋል ማለት ነው። የእናንተ ይሆናል ማለት ነው። እነዚህ ነገሮች ውስጥ ምንገባው ፓስዋርድ እና ሴኩሪቲ ለምሳሌ ምንገባው መጀመሪያውኑም የኛ ሲሆን ነው። አለበለዚያ እነዚህ ነገሮች ውስጥ መግባት አትችሉም። እዚህ ጋር ስልክ አለ። ስልካችሁን አስፈላጊ ነገሮች በሙሉ እዚህ ውስጥ እንትን ሎጊን ታደርጋላችሁ ማለት ነው። ይሄ እንግዲህ መጀመሪያ ስልኩ ሲገዛ የሚደረጉ ናቸው። መጀመሪያ ስልኩ ሲመጣ ኢሜይላችሁን ያው እንደምታዩት የኛን ኢሜይል እዚህ ጋር አስገብተናል።
ከዛ ፋይናሊ አሁን ዛሬ ከምናወራው ጋር የሚያያዘው እቺ ሴቲንግ ናት። ከኢሜይሎቹን ሎጊን ካደረጋችሁ በኋላ ስልካችሁን ካስገባችሁ በኋላ የእናንተን አድራሻ እንትን ካደረጋችሁ በኋላ መጨረሻ ላይ የምታደርጉት እቺን ፋይንድ ማይ የምትለው ፋይንድ አይ እቺ ሳትሆን ፋይንድ ማይ አይፎን ፋይንድ ማይ የሚለው እዚህ ውስጥ ትገባላችሁ። እዚህ ውስጥ ትገቡና ፋይንድ ማይ አይፎን የምትለውን ሴቲንግ ኦን ታደርጓታላችሁ ማለት ነው። አሁን እኔ አጋጣሚ ኦን አድርጊያቸዋለሁ። ይሄው ፋይንድ ማይ አይፎን ኦን አድርጊያለሁ። ፋይንድ ማይ ኔትወርክ ኦን አድርጊያለሁ። ሴቭ ሴንድ ላስት ሎኬሽን ኦን አድርጊያለሁ። እነዚህ ኦን መሆናቸውም እንደሚጠቅመው በኋላ ስልካችን ቅድም ባልኳችሁ ምክንያቶች ሲሰረቅ አድራሻውን የት እንዳለች እንድናገኝ እድል የሚሰጠን ይሄ እነዚህ ሴቲንጎች ሶስቱ ሴቲንጎች ናቸው። እነዚህ ካልከፈትን ግን የኛ ባለቤት ብንሆንም ማግኘት አንችልም ማለት ነው። እንግዲህ ይሄ የኛ ቅድም የነገርኳችሁ ጓደኛችን ስልኩን ከሰው ገዝቶ ባለቤቱ እነዚህን ነገሮች ኦን አድርጎ ስለቆየ ነው ሊያገኘው የቻለው ስልኩን። ስለዚህ በዚህ መሰረት እንትላለን። እነዚህ ግን ኦፍ ቢሆኑ ኑሮ አያገኘውም ነበር ማለት ነው። ስለዚህ በዚህ መሰረት እንትላለን። ይሄው ሼር ማይ ሎኬሽን የሚላለ ማይ ሎኬሽን አለ። እነዚህ ሁሉ ኦን ሆኖ ይቆያሉ ማለት ነው። ሶ ይሄን እንጨርሳለን። በዚህ መሰረት ስልካችንን ሴትአፕ ካደረግን በኋላ አጋጣሚ ሆኖ ቢጠፋብን በዚህ መንገድ ስልካችንን እናገኛለን ማለት ነው። እንግዲህ አሁን አንዴ ሴትአፕ አድርገናል ስልካችንን። አንዴ ሴትአፕ ካደረግን በኋላ አጋጣሚ አሁን በሌላ ስልክ ነው ማሳያችሁ ደግሞ፣ ምክንያቱም በሌላ ስልክ ነው አይደለም የምንፈልገው ስልካችንን። አንዴ አጋጣሚ ስልካችን ከጠፋ ያርገውና ከጠፋ ሌላ ስልክ ይዘን ሂደን ነው የምንጠይቀው። አይፎን መሆን የለበትም የግዴታ ሳምሰንግም ሊሆን ይችላል። እነዚህ ሴቲንጎች ካገኘን አንዴ ማድረግ እንችላለን ማለት ነው። ስለዚህ እንደማንኛውም በማንኛውም ብሮዘር እንጠቀምና ፋይንድ ማይ ዲቫይስ የሚል በማንኛውም ኮምፒውተር ሊሆን ይችላል፣ በማንኛውም ስልክ። ያው ስልክ ቢሆን ተንቀሳቃሽ ስለሆነ ያው ይጠቅማል። ፋይንድ ማይ ዲቫይስ እንለዋለን፣ ሳይኒን እንለዋለን። ቅድም ሎጊን ያደረግናትን ኢሜይላችንን ፓስዋርዳችንን እዚች እናስገባለን። ከገባ በኋላ እዚች ውስጥ ቅድም ያስገባን ሴትአፕ ያደረግናቸውን እንትኖች እናስገባለን። እኔ አሁን አጋጣሚ የምጠቀምባቸው ብዙ እንትኖች ስላሉ አሁን ሳይኒን ለማለት እየተዘጋጀሁኝ ነው። እንግዲህ በዚህ መሰረት ኢሜይላችን ቅድም ሴትአፕ በዛችኛዋ ስልክ ሴትአፕ ያደረግነውን ነገሮች ሎጊን እንሞላለን ማለት ነው። ዩዘሩንም ፓስዋርዱን እናስገባለን። ከዛ ሳይኒን እንለዋለን። ሳይኒን ስንለው ወደ አሁን ምን እያልነው ነው? እባክህ ስልኬ ጠፍቷልና ስልኬን ፈልግልኝ ብለን በሌላ ስልክ ነው እንግዲህ እየፈለግን ያለ ነው። ከዛ እቺን ያው ሴቭ አልለውም እኔ። ስለዚህ አሁን ምን እያደረገ ነው? ስልካችን ጠፍቶብናል። ቅድም እንዳወራ ነው ስልካችን የጠፋበትን ስልካችን ያለበትን ቦታ እያፈላለገ ነው አሁን። ስለዚህ ጉግል ማፕ እየተጠቀመ ነው። አዲስ አበባ እንደሆነ እያሳየኝ ነው። አዲስ አበባ እኔ አሁን ያለሁበትን ቦታ ያው ማሳየቱ ትርጉም ስለሌለው ብቻ ግን ስልካችን እዚህ ቦታ ትገኛለች ብሎ እየነገረኝ ነው ስልካችን። ስለዚህ ሌላም ሀገር ከኢትዮጵያ ውጭም ቢሆን በዚህ መሰረት ስልካችን የሚገኝበትን እናገኛለን። ስለዚህ ቅድም የነገርኳችሁ ጓደኛችን ባለቤቱ ያው ከሰዎች የገዛው ስልክ በዚህ መንገድ አድርጎ ሰዎቹ ያለበትን አውቀው መጥተው ስልካቸውን ተቀብለዋል ማለት ነው። ስለዚህ በዚህ መሰረት ሌላም ሀገር ከኢትዮጵያ ውጭም ቻይናም ይሁን አሜሪካም ይሁን አውሮፓም ይሁን ስልካችንን በጠፋብን ጊዜ በዚህ መንገድ ማግኘት እንችላለን ማለት ነው ስልካችንን። ይሄ እንግዲህ ያው አጋጣሚ ከጠፋብንና እንዲህ አይነት ችግሮች በመጡ ጊዜ በዚህ መንገድ ማግኘት እንችላለን ማለት ነው። ይሄ እንግዲህ አይፎን ካዘጋጃቸው ሴኩሪቲ ፊቸሮች አንዱ ነው። እንዲሁ እንድትማሩበት ብለን ነው። እንግዲህ ስላዳመጣችሁን እናመሰግናለን። ሴቭ ብታደርጉት ለሌላ ጊዜ አይፎን ስልክ በሚኖሯችሁ ጊዜ ይህንን ዘዴ መጠቀም ትችላላችሁ ለማለት ነው። እንግዲህ ይኸው ነው። እንግዲህ ባያችሁት ዘዴ መሰረት ስልካችሁን በተለይ አይፎን ተጠቃሚዎች በቀላሉ እንዳይሰረቅ ቢሰረቅም የሰረቁት ሰዎች አድራሻ በቀላሉ ትሬስ በማድረግ ያው ጉግል ማፕ ነው። ጉግል ማፑ ስልካችሁ ያለችበትን ቦታ እንደ ጂፒኤስ እንድታገኙ ያግዛችኋል። በዚህ መሰረት ስልካችሁን እንግዲህ በፖሊስ ይዛችሁ በመሄድ ስልካችሁ መረከብ ትችላላችሁ እና የእናንተ መሆኑን በማረጋገጥ ማለት ነው። እና እንግዲህ ጓደኛዬም እንዳያችሁት ያው የሰው ስልክ ነው የገዛው። ከዛ በኋላ ግን ባለቤቱ ያለበትን አድራሻ
እቺን ሴቲንግ ኢኔብል አድርጓት ስለነበር ቅድም ያያችሁት ሴቲንጉን ኢኔብል አድርጎ ስለነበር በቀላሉ አውቋታል። ያለበትን ቦታ ስላወቀ መጥቶ የኔ ስልክ ነው ብሎ ማንነቱን አረጋግጦ ወስዷል። እና እንግዲህ ይሄ ከአይፎን ፊቸሮች አንዱ ነው። ከአይፎን ካዘጋጃቸው ፊቸሮች አንዱ ነው እና በጣም ጥሩ ፕሮቴክሽን ዘዴ ነው። ባይሰረቅ ነው እንግዲህ መቼም የሚመረጠው። ከተሰረቀብን ግን በዚህ መልክ ስልካችንን ማግኘት እንችላለን። አይ ቲንክ እንደሰማሁት ከሆነ ከአይፎን 5 በላይ ስልክ ያላቸው ሰዎች ይህን ሴቲንግ መጠቀም እንደሚችሉ ነው ማቀው። እንግዲህ ይህንን ሁልጊዜ ኦን በማድረግ ስልካችሁን ኦን በማድረግ ይህንን የፋይንድ ማይ አይፎን የሚለውን ሴቲንግ ኦን በማድረግ ስልካችሁን ፕሮቴክት ማድረግ ትችላላችሁ ማለት ነው። ለዛሬ እንግዲህ ስለዚህ ጉዳይ ነው እንድንወያይ የፈለግኩት። እንደወደዳችሁ ተስፋ አድርጋለሁ። ለወደፊቱም አሁን ያላችሁም ሰዎች ይሄን ሴቲንግ እንድታስተካክሉ፣ ለወደፊቱም ስልክ የምትገዙ ሰዎች ይሄንን ቪዲዮ ሴቭ በማድረግ ልትማሩበት ትችላላችሁ ብዬ አስባለሁ። የዛሬው ቪዲዮ ይሄ ነው። አመሰግናለሁ። መልካም ጊዜ ይሁንላችሁ።